ዓለምን መዞር የብዙዎቻችን ህልም ነው። ነገር ግን ብዙዎቻችን ጉዞ ውድ ነው ብለን እንፈራለን። ሰላም ውድ ቤተሰቦች እንደምን አላችሁ? በድጋሚ እንኳን በደህና ወደ ቻናሌ መጣችሁ። ታውቃላችሁ በጣም በተመጣጣኝ ዋጋ የቅንጦትና የቱሪስት መዳረሻ የሆኑ ቦታዎችን ማየት ይቻላል። ዛሬ ደግሞ የኪሳችሁን አቅም ሳይፈታተኑ የማይረሳ ጉዞ የሚደረግባቸውን 10 ውብ ከተሞች ይዘንላችሁ ቀርበናል። በዝርዝራችን መጨረሻ ላይ ያለው ከተማ እኔን እጅግ በጣም አስደንቆኛል። ዝግጁ ከሆናችሁ ወደ ቁጥር 10 እንሂድ። አስረኛ ሃኖይ ቪየትናም። ታሪካዊ የሆኑ ጎዳናዎችና እጅግ ርካሽ የሆኑ ጣፋጭ የጎዳና ላይ ምግቦች እዚህ ከተማ በቀን በጥቂት ብር ብቻ በጣም የቅንጦት ኑሮ መኖር ይቻላል። ለምሳሌ አንድ ሙሉ ጣፋጭ የጎዳና ላይ ምግብ ወይም ደግሞ ስትሬት ፉድ በአማካኝ ከ1 እስከ $2 ብቻ ማግኘት ትችላላችሁ። ወደ 9ኛው ስናልፍ 9ኛ ላይ የምናገኛት ባንኮክን ነው። ባንኮክ ታይላንድ የባህልና የዘመናዊነት መገኛ ናት። ውብ የሆኑ ቤተመንግስቶችና አስደናቂ ምሽት ህይወት፣ ሁሉም ነገር በኪሳችሁ አቅም የሚገኝ ነው። እዚህ ከተማ ሆቴል መያዝ በጣም ርካሽ ነው። በጥሩ ደረጃ ላይ ያለ ሆቴል በሌሊት 15 እስከ $20 ማግኘት ይቻላል። ስምንተኛ ቡዳፔስት ሃንጋሪ። የአውሮፓ ውበት በዝቅተኛ ዋጋ፣ የዳኑብ ወንዝ ዳርቻና ጥንታዊ ህንፃዎቿ ከአውሮፓ ከተሞች በጣም ርካሽና ውብ ሆና እንድትገኝ ያደርጋታል። ለምሳሌ የህዝብ ትራንስፖርት በጣም የተደራጀና ርካሽ ስለሆነ ሙሉ ቀን በከተማዋ ለመዘዋወር $5 በታች ይበቃቸዋል። ሰባተኛ ደረጃ ላይ ወደ አስቀመጥነው ሀገር ስንሄድ ደግሞ ባሊ ኢንዶኔዥያን እናገኛለን። ለተፈጥሮ አፍቃሪዎች ገነት የሆነች ሀገር፣ አረንጓዴ የሩዝ እርሻዎችና ውብ የባህር ዳርቻዎች ያሏት፣ መኖሪያ ቤቶቿ እጅግ ውብና ርካሽ ናቸው። ለምሳሌ ያክል አንዱን ስንጠቅስ አንድ ባለሞተር ሳይክል ወይም ደግሞ ስኩተር ለቀን በሙሉ $5 እስከ $7 ተከራይታችሁ የደሴቱን ውበት በነፃነት ማየት ትችላላችሁ። ስድስተኛ ካይሮ ግብጽ። የታሪክ ማዕከል፣ የጊዛ ፒራሚዶችን ማየት የሚችልበት ቦታ፣ በባህላዊ ስጦታዎችና በጥንታዊ ታሪኮቿ በዓለም ዙሪያ ትታወቃለች። ለምሳሌ ያክል ለታሪክ አፍቃሪያን የፒራሚዶቹን የመግቢያ ትኬትና የጉብኝት ወጪዎች አሁንም በዓለም ካሉ የታሪክ ቦታዎች እጅግ በጣም ርካሹ ነው። አምስተኛ ቼክ ሪፐብሊክ ፕራግ። እንደ ተረት የሚታይ ውብ ከተማ ነው። ጠባብ ጎዳናዎቿና ጥንታዊ ቤተ መንግስቶቿ በጣም ማራኪ ከመሆናቸው የተነሳ ዋጋቸውም ለተጓዦቹ በጣም ተስማሚ ነው። ለምሳሌ የአካባቢው ቢራ ከአንድ ጠርሙስ ውሃ ያነሰ ዋጋ ነው የሚሸጠው። ይህ ደግሞ በጣም አስገራሚ ነው አይደለም?
ኢስታንቡል ቱርክ፣ ኤስያና አውሮፓን የምታገናኝ ድንቅ ከተማ። የቱርክ ባህሎች፣ ጣፋጭ ምግቦችና እንዲሁም ታሪካዊ ቦታዎቿ በዓለም ምርጥ እንድትሆን አድርጓታል። የባህል ድብልቋ ትልቁ የግራንድ ባዛሯ ወይም ደግሞ ብራንድ ባዛር የምንለው እንዲሁም ደግሞ በዓለም ላይ ካሉ እጅግ ርካሽና ውብ የገበያ ማዕከሎች አንዱ ነው። ሶስተኛ ሊዝበን ፖርቹጋል። ከምዕራብ አውሮፓ ከተሞች ዋጋዋ በጣም ተመጣጣኝ የሆነች ከተማ እንዲሁም ደግሞ የባህር ዳርቻና ታሪካዊ ህንፃዎች ድብልቅ የሆነች የምዕራብ አውሮፓ የገንዘብ ቁጠባ ከተማ። አንድ ትልቅ የባህር ምግብ ወይም ደግሞ ሲፉድ ድራት በአማካኝ ከ10 እስከ 15 ዶላር ብቻ የሚገኝባት ሀገር ናት። ኔፓል ካትማንዱ። ለተራራና ለጀብዱ አፍቃሪዎች ከፍ ያለ የተራራማ ጉብኝት ማድረግ ለምትፈልጉ ኔፓልን ምርጫ ማድረግ ትችላላችሁ። የኔፓል ከተሞች እጅግ ርካሽና የተፈጥሮ ስጦታ ያላቸው ናቸው። ተራራ ወዳጆች እዚህ ከተማ ለተራራ ላይ ጉዞ የሚደረጉ መመሪያዎች ወይም ደግሞ ጋይዳንስ በዓለም ካሉ ቦታዎች በጣም በተመጣጣኝ ዋጋ ታገኛላችሁ። ወደ ቀጣዩ ቁጥር 1 ሀገር ከመግባታችን በፊት የእስካሁኖቹ እንዴት ነበሩ? ኮሜንት ላይ ሀሳባችሁን አስቀምጡልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ላይክ እና ሼር በማድረግ ደግሞ ፕሮግራሙን ይደግፉት። ወደ ቁጥር 1 እንሄዳለን። ያለን መጀመሪያ ላይ ወደ አስቀመጥናት ሀገር መጥተናል። አርጀንቲና ቦነስ አይረስ። የደቡብ አሜሪካ ውበት፣ የታንጎ ዳንስ እና የጣፋጭ ምግብ መዳረሻ ናት። አሁን ባለው የምንዛሬ ዋጋ ስንጎበኝ ደግሞ እዚህ መጎብኘት ለቱሪስቶቹ እጅግ ርካሽ ነው። የአርጀንቲና ስቴክ የዓለም ምርጥ ምግብ ነው ተብሎ ይወራል። እጅግ ጥራት ያለው ስቴክ ወይም ደግሞ ስቴክ ምግብ ቤቶች እዛው አካባቢ ላይ ከ10 ዶላር ባልበለጠ ዋጋ መመገብ ትችላላችሁ። እንግዲህ በትንሽ በጀት ልትጎበኟቸው የምትችሏቸው 10 ውብ ከተሞች እነዚህ ነበሩ። እኔ በግሌ ከነዚህ ውስጥ ኢስታንቡልን በጣም ነው የምወዳት። እናንተስ ከነዚህ ውስጥ የትኛውን መጎብኘት ትፈልጋላችሁ? ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉ። ለቀጣይ የጉዞ ቪዲዮዎቻችን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ጉዞ እስክንገናኝ ደህና ቆዩ።